አተ ና አቤት እኔ ነው ብራዘር። አቤት ነው መሬቱን የገዛ መሰለ እንዴ እንድንነጥረው? ኧረ አልነጠርኩም። እንዴ ደግሞ ትመልስልኛለህ እንዴ? ናውን ይፈጠን ያለህን አምጣ አምጣ አልኩህ አንዴ አትምሽ አምጣ። ደግሞ ጫማ ነው ልቅ። ኧረ ብራዘር ኧረ አውልቅ አልኩህ አንዴ አውልቅ። ሄልሚት ታውተው ለተጋጭ አተፍ ቃስ አይሽ እጅል ኪሳችን ውስጥ ጫቤ የለም። እሱ 1000 ብር ይዞ ይዞራል። በቃ ቴዳ እንኳን ፑሽ አልንጣ ታክሲ ትጥቅ ብራዘር አንድ ሲጋራ ልትሰጪኝ ትችያለሽ? ቴዳ ችግር አለ እንዴ? አመሰግናለሁ። እዚህ ነው ሁሌ ወይ ሰው ነው የመጣው? አንዳንዴ። ስም ማን ነው? ኪድ ይባላል። ጥሩ ስም ነው። ፍቅር እባላለሁ። ቤተሰብ አለሽ? አዎ እናትና አባት አሉ። በጣም ወዳቸዋለሁ። እኔም ነበረኝ። ምን ያረጋልስ? እናቴ ሞታለች። አባቴም ሌላ ሚስት አግብቶ ሄዷል። ከለላ ማድረግ ወደ በዚህ ጭስ ነው። ምናልባት ለአጭር ጊዜ ግን ነገሮችን ሊፈታ እኮ አይችልም። ታብለሽ ነው። ልሄድ ነው ግን ማውራት ከፈለክ መልካም ቀን። ራስን ጠብቅ። ብታይ እኮ ቲና፣ አንቺ ራስ ብታይ እኮ ታዝኝለት ነበር። ውስጡን የሆነ ያስጨነቀው ነገር አለ። አንተ ዝም ብለህ ከምትተክስ ለምን አትደውልላትም? እሺ እኔ ያዛኝ። እኔ ውስጥ ምን ያደርግልኛል? ውጪው እንዴት ነው ማለት ቁመ ነው። ካንዶምሽ ደውዬላታለሁ። አዋራት ያማን አንተ ሁለቱም ችግር አለው። ሄሎ ሰላም ነው? ሄድኝ። አይ አንቺ ለሰባት ሰዓት ቀጠሮ መስጠት ታስወጪኛለሽ? አተ ረፈደ እኮ ተነስ። ምንድነው እሱ? ተነስ። ምንድነው እሱ? ተነስ። ምሳሌ የሚያክል ነገር ተጋብዘን ምሳሌ የሚያክል ነገር ተጋብዘን እዚህ እስክንደርስ እኮ 7 ሰዓት ይሆናል። ቶሎ በይ በእናትሽ። ሀይል ላይ ጋብዘሽ እንዴ በትልስ አንተ ማለት ነው አይደለም እንዴ? ተነስ። ደግሞ ምን ለፍሽ ነው የሚለው? ለሱ አያሳስብም። ተነስ አንተ ብቻ ተነስ። እኔ ተፍተፍ ብዬ እመጣለሁ። ተነስ። ለምሳው የግብዣ እናመሰግናለሁ። በጣም እናመሰግናለን። እንዴ ቅጣት ምሽ ተቀጣችሁልን? ምን ቀጣ? ቀላል አርግላችሁና ለማታ ዛሬ ማታ ለምን አንቀውጠው? አሪፍ እንቀውጠዋለና አባትሽ ምን አይነት ሰው ነው? እሱ በጣም ቀጭን ረጅም ሰው ነው። ሁልጊዜ አንድ የተለየ ሽቶ አለው። በጣም ልዩ ሽቶ። ስሙ ማን ነው? አየለ። ኖራሽ አባቴን ልታየው ትፈልጋለህ? እኔ ልመለስ መሰለኝ። እየፈራሁ ነው። እንዴ ለምን ትመለሽ? አትፍራ፣ ጥሩ ሰዎች ናቸው እኮ። ፈርቻለሁ። አረ ችግር የለውም፣ ጥሩ ሰዎች ናቸው።
አየለ ምንድነው ጉዱ? ይሄ ልጅ ምንድነው? ማን ነው? እሱ ቴዲ ነው። እናቴ ወንድም ያገኘው መሰለኝ። ልጄ እኮ የኔ ልጅ የኔ ልጅ የኔ ልጅ ያኔ ወጣት ነበርኩ። ራሴን ብቻ ነው የምወደው። በአንተና በእናትህ ያደረግኩበት በደል ይቅር የማይባል ነው። እስከዛሬ ድረስ በየቀኑ እጸጸትበታለሁ። ልጄ እናቴ ከመሞቷ በፊት ስላንተ ሁሌ ትነግረኝ ነበር። አባቴ ደህና መሆን ነበር የምፈልገው። ሁሌም ትወድ ነበር። እባክህ ልጄ ይቅርታ አድርግልኝ። እኔ ምንም አላውቅም ነበር። ያ የደረሰብህን መከራ እሱ አንዴ ብቻ ነው የሚያውቀው። ይቅር በለኝ የኔ ልጅ፣ እባክህ ይቅር በለኝ እንጂ ይቅርታ አድርግልኝ። አረ በቃ ምንድነው ሀዘኑ? ሞቅ ሞቅ አድርጉት። ዋናው ልጃችን በጤና መምጣቱ ነው ወደ ቤቱ። በይ ልጄ ሂጂ አንቺ ምግብ አቀራርቢ፣ ምሳ እንብላ፣ ሞቅ ሞቅ እናድርገው። በቃ ይበቃል ሀዘኑ። እሺ ነው። እስኪ ብሉ ልጆቼ፣ ወጡንም ጨምሪ። ይኸው ዳቦውን ብሉማ፣ ብሉ። ግቡ፣ ክፍት ነው፣ ግቡ። ማንድ ላይ ተናነና ሳይሉ ማን ነው? አረ ብሉ። ወንድም ማለት ኑ ልጆች ግቡ። ሳይ በደስታ ላይ ደስታ ኑ በዚች ጋር ዞራችሁ የሚወዱት ሰው ሲበሉ ይደርሳል። ኑ ኑ ቁጭ በሉ። ደስታ ነው። ኑ ቁጭ በሉ። ጎሽ ማዕድ ላይ ደረሳችሁ። ምንድነው ደግሞ ዛሬ? አይ 8ኛው ሺ እንደምን ያማረብሽ ልጅ አይድሌ